ስለዚህ ተራራ ነብዩ አለይሂ ሰላቱ ወሰላም ምን አሉ? ጀበል ኡሁድ አሉ። የኡሁድ ተራራ ነው የሚባለው ይሄ ተራራ ብሎ ማለት እኛም እንወደዋለን እሱም ይወደናል አሉ ነብዩ አለይሂ ሰላቱ ወሰላም። ይህ የኡሁድ ተራራን እኛም እንወደዋለን እሱም ይወደናል ብለው የመሰከሩለት ነው። ይህም ብቻ አይደለም፣ ይህ ተራራ ብሎ ማለት የጀነት ተራራ ነው አሉ ነብዩ አለይሂ ሰላቱ ወሰላም። ከሙእሚኖች ጋር ኢማን ካላቸው ሰው ጋር ጀነት የሚገባ ተራራ ነው። የጀነት ተራራም እንደሆነ ነብዩ አለይሂ ሰላቱ ወሰላም ነግረውናል። በተጨማሪም ደግሞ ነብዩ አለይሂ ሰላቱ ወሰላም ከለታት አንድ ቀን አቡበከር ሲዲቅን እንዲሁም ደግሞ ዑመርን እንዲሁም ደግሞ ዑስማንን ጨምረው ነብዩ አለይሂ ሰላቱ ወሰላም እዚህ ተራራ ላይ ወጡ። እዚህ ተራራ ላይ ሲወጡ ነብዩ ሰለላሁ ዐለይሂ ወሰለም አቡበከር ሲዲቅ፣ ዑመር፣ ዑስማን ተራራው ተደሰተና ተነቃነቀ። ነብዩ አለይሂ ሰላቱ ወሰላም ሲወጡበት ደስ አለውና በሚንቀጠቀጥበት ሰዓት ነብዩ አለይሂ ሰላቱ ወሰላም በእግራቸው ረገጥ አረጉትና ኡስቡት ያ ኡሁድ ሆይ ተረጋጋ አሉት። በአንተ ላይ እኮ ነብይ ነው ያለው፣ በአንተ ላይ እኮ ሲዲቅ ነው ያለው፣ በአንተ ላይ ደግሞ 2 ሸሂዶች ናቸው ያሉት አሉ ነብዩ አለይሂ ሰላቱ ወሰላም። እነዚህ ሁለቱ ዑመር ኢብኑ ኸጣብና ዑስማን ኢብኑ አፋን ሸሂድ ሆነው እንደሚሞቱ የዚያን ጊዜ ነበር ነብዩ አለይሂ ሰላቱ ወሰላም የተናገሩት ማለት ነው። ስለዚህ ይህ ተራራ ጀነት ከሚገቡ ተራራዎች አንዱ እንደሆነ መስክረውለታል።